ትግራይ በሀገራዊ ምክክሩ መሳተፍ ያለባት በህዝብ የተመረጠ መንግስት ሲመሰረት ብቻ መሆን አለበት ሲል ማህበሩ አሳሰበም። ሌተናንት ጀነራል ታደሰ ወረደ ሁለንተናዊ ድጋፍ ማድረጉንም እንደሚቀጥል እና እንደሚያጠናክርም አስታውቋል። የትግራይ ህዝብ በሀገር አቀፍ ደረጃ የሚደረጉ ምክክሮችና የውሳኔ ሐሳቦች ላይ መሳተፍ ያለበት በክልሉ በህዝቡ ይሁንታ የተመረጠ መንግስት ሲመሰረት ብቻ መሆን ይገባዋል ሲል የትግራይ ዓለም አቀፍ ምሁራን እና ባለሙያተኞች ማህበር ትላንት ሚያዝያ 1 ቀን በወጣው መግለጫ አሳሰበም። ማህበሩ የክልሉ ጊዜያዊ አስተዳደር ፕሬዝዳንት ሆነው ለተሾሙት ሌተናንት ጀነራል ታደሰ አጋርነቱን በገለጸበት መግለጫው የህገ መንግስቱን ማሻሻያና የተጠያቂነት ጉዳዮችን ጨምሮ ሌሎች በአገር አቀፍ ደረጃ የሚደረጉ ምክክሮችና የውሳኔ ሐሳቦች የትግራይ ህዝብ የመረጠው መንግስት ሲመሰረት ብቻ ሊተገበሩ ይገባል ሲል አስታውቋል። ማህበሩ የፕሪቶሪያ የሰላም ስምምነት እና ዋና ድንጋጌዎችን በጥብቅ እንዲተገበሩ ለማድረግ ቁርጠኝነቱን ገልጿል። ድጋፉ እንደሚቀጥልም አስታውቋል። በትግራይና በኢትዮጵያ መንግስት መካከል ያለውን ግንኙነት ለማጠናከር የፕሪቶሪያው ስምምነት እንደ ማዕቀፍ በመጠቀም ህገ መንግስታዊ ስርዓቱን ወደ ነበረበት ለመመለስ የሚደረገውን ጥረት አግዛለሁ ብሏል። ከኢትዮጵያ መከላከያ ሰራዊት ውጭ የሆኑ ኃይሎች ከትግራይ ህገ መንግስታዊ ግዛቶች እንዲወጡ፣ ተፈናቃዮች ወደ ቀያቸው እንዲመለሱ፣ የትግራይ ጊዜያዊ አንድነት ከጦርነት በፊት ወደ ነበረበት ሁኔታ መመለስ አለበት ሲልም አሳስቧል። የትግራይ ዓለም አቀፍ ምሁራንና ባለሙያተኞች ማህበር የትግራይ ክልል ጊዜያዊ አስተዳደር ሆነው ለተሾሙት ሌተናንት ጀነራል ታደሰ ወረደ ጎን በመሆን ሁለንተናዊ ድጋፍ ማድረጉ እንደሚያጠናክርም አስታውቋል። ፕሬዝዳንቱ በትግራይ ክልል ያለውን የፖለቲካ ልዩነት በሰላማዊ መንገዶች እንዲፈቱ በማድረግ አስተማማኝ ሰላም እንዲኖርና በክልሉ ብሔራዊ መግባባት እንዲፈጠር ለማድረግም እንዲሰሩ አሳስቧል። ከዚህ ቀደም ጊዜያዊ አስተዳደሩን ሲያግዝ እንደነበረ የጠቆመው ማህበሩ አሁንም የትግራይ ህዝብን ፍላጎትና ጥቅም ለማረጋገጥ ከሌተናንት ጀነራል ታደሰ ጎን እንቆማለሁ ብሏል። አቶ ጌታቸው ረዳ በፈታኝ ወቅት የክልሉ ጊዜያዊ አስተዳደር ፕሬዝዳንት በመሆን ላበረከቱት አገልግሎት ምስጋና ያቀረበው ማህበሩም በተለይም ሰላማዊ የስልጣን ሽግግር እንዲኖር ማስቻላቸው በክልሉ የሚዲያ ነጻነት እንዲኖርና የፕሪቶሪያው ሰላም ስምምነት እንዲፈጸም ያሳዩትን ጥረት አወድሳለሁ ብሏል። የአክሱም ሙስሊም ተማሪዎች ሂጃብ እንዲለብሱ የሚፈቅደውን የወረዳ ፍርድ ቤት ውሳኔ የዞኑ ማዕከላዊ ፍርድ ቤት አጸና። የአክሱም ከተማ ወረዳ ፍርድ ቤት በከተማዋ ትምህርት ቤቶች ውስጥ ሙስሊም ተማሪዎች ሂጃብ እንዳይለብሱ የሚከለክለውን መመሪያ በማገድ ያስተላለፈውን ውሳኔ የዞኑ ማዕከላዊ ፍርድ ቤት ማጽናቱን ገለጸ። የአክሱም ከተማ ወረዳ ፍርድ ቤት በጥር 5 ቀን ባሳለፈው ውሳኔ የተከሳሾችን ያስተዳደራዊ ትዕዛዝ ወይንም ውሳኔ መዝገቡ እልባት እስኪያገኝ ወይም ተለዋጭ ትዕዛዝ እስኪሰጥ ድረስ በጊዜያዊነት ታግዶ እንዲቆይ ማዘዙ ይታወሳል። ፍርድ ቤቱ ያስተላለፈው አስተዳደራዊ ውሳኔ ታግዶ ካልቆየም በእስልምና እምነት ተማሪዎች ላይ የማይመለስ የሰብአዊና የሞራል ጥሰቶች ሊያስከትል ስለሚችል ተከሳሾች ያስተላለፉት አስተዳደራዊ ውሳኔ በፍትሐ ብሔር ህጉና በፌዴራል የስነ ስርዓት አዋጅ መሰረት እልባት እስኪያገኝ ወይንም ደግሞ ተለዋዋጭ ትዕዛዝ እስኪሰጥ እንዳይፈጸም ታግዶ እንዲቆይ ማለቱ ይታወሳል። በዚህ መሰረት የክልሉ ማዕከላዊ ዞን ማዕከላዊ ፍርድ ቤት የአክሱም ወረዳ ፍርድ ቤት ያስተላለፈው የእግድ ውሳኔ እንዲጸና ትዕዛዝ ማስተላለፉን የትግራይ ክልል የእስልምና ጉዳዮች ምክር ቤት መጋቢት 30 ቀን 2017 ዓ.ም ባጋራው መረጃ አስታውቋል። በወረዳው ፍርድ ቤት ታግደው የትምህርት ቤቶቹን አስተዳደራዊ ውሳኔ እስከዛሬ በትምህርት ቤቶቹ አለመተግበሩንና ተማሪዎቹ መማር አለመቻላቸውን ከትግራይ የእስልምና ጉዳዮች ምክር ቤት ያገኘነው መረጃ ያሳያል። ምክር ቤቱ በማህበራዊ ሚዲያ በፌስቡክ ገጹ ባጋራው መረጃ የማዕከላዊ ፍርድ ቤቱ ያጸናውን ውሳኔ ይተግብሩት ወይንም አይሁን የምናየው ይሆናል ብሏል። የዞኑ ማዕከላዊ ፍርድ ቤት ተጨማሪ አርጎ ካሳለፋቸው ውሳኔዎች መካከል የክልሉ የእስልምና ጉዳዮች ምክር ቤት ክሱን ወደሚመለከተው ከፍተኛ ፍርድ ቤት ወስዳለሁ በማለቱም የአክሱም ወረዳ ፍርድ ቤት የ12500 ብር ቅጣት ብይን ማስተላለፉን የተመለከተው ይገኝበታል። የዞኑ ማዕከላዊ ፍርድ ቤት በሰጠው ብይን በወረዳ የተጣለውን ቅጣት በአግባብነት እንደሌለው በመግለጽና ውድቅ በማድረግ ገንዘቡን ለምክር ቤቱ እንዲመለስ አዟል። የትግራይ ክልል አክሱም ከተማ የሚገኙ ትምህርት ቤቶች የ12ኛ ክፍል ሙስሊም ተማሪዎች የብሔራዊ ፈተና የኦንላይን ምዝገባ ለማከናወን ሂጃብ እንዲያወልቁ መጠየቃቸውን ባለመቀበላቸው የምዝገባ ቀኑ እንዳለፈባቸው መግለጻቸውን የተመለከተ ዘገባ ማቅረባቸው ይታወሳል። በተጨማሪም በአክሱም ትምህርት ቤቶች የተደረገውን የሂጃብ እገዳን በመቃወም በክልሉ ርዕሰ ከተማ መቀሌ በሺዎች የሚቆጠሩ ሰዎች የታደሙበት ሰልፍ መካሄዱን መዘገባችን ይታወሳል።
ከቀን ቀን እየተባባሰና እየተጧጧፈ የመጣው የትራምፕ የታሪፍ ጦርነት ወዴት ያመራ ይሆን? የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሀገራት ላይ የሚጣል አዲስ ታሪፍን ይፋ ካደረጉ በኋላ በተለይም ከቻይና ጋር ተፋጧል። ትራምፕ ከዚህ በፊት ለሌሎች ሀገራት የአሜሪካ ከሚገባው በላይ ታሪፍ ጥለዋል ብለው እንደሚያምኑና ይህንን የሚስተካከል ታሪፍ እንደሚጥሉ ከተናገሩ በኋላ ነው አዲሱን ታሪፍ ያስተዋወቁት። በመጀመሪያው ዙር ፕሬዝዳንት ትራምፕ ከቻይና በሚገቡ ምርቶች ላይ የ104% ቀረጥ ጥለው የነበረ ሲሆን ቻይና በምላሿም በተለምዶ አንድ ሀገር የሆነ ሀገር ላይ ታሪፍ ስትጥል በምላሹ ሌላኛው ሀገር የምትጥለው ታሪፍ 84% ከአሜሪካ በሚገቡ እቃዎች ላይ ቀረጥ መጣሏን ገልጻለች። አሜሪካ በቻይና ላይ የጣለችውን ቀረጥ ዝርዝር ምን ይመስላል? 10% አዲስ ቤዝ ታሪፍ፣ ይህ በኢትዮጵያና በሌሎች ሀገር ላይም የተጣለ ትንሹ ቀረጥ ነው። 20% ነባር ታሪፍ፣ 34% ተመጣጣኝ፣ 50% ለቻይና ያለፉት ድርጊቶች ቅጣት የተጣለበት ታሪፍ ያካተተ ነው። አሜሪካ ይህንን የታሪፍ ዝርዝር ይፋ ካደረገች በኋላ በርካታ ሀገራት ግብረ መልስ ቢሰጡም ዛሬ ከአሜሪካ በኩል የተሰማው መረጃ ተደራራቢ ታሪፍ የተጣለባቸው ሀገራት ከአሜሪካ መንግስት ጋር ለመነጋገር መጠየቃቸውን ገልጿል። በዚህ ምክንያት የአሜሪካ አስተዳደር ለ75 ሀገራት ከፍተኛ ሽኩቻ ውስጥ ገብታ የነበረችው ካናዳን ጨምሮ ሜክሲኮ፣ ጃፓን፣ ደቡብ አፍሪካና ለአውሮፓ አባል ሀገራት የ90 ቀን የታሪፍ እቀባም ሰጥቷል። በዚህ ጊዜ ውስጥ እነዚህ 75 ሀገራት ከአሜሪካ መንግስት ጋር ድርድር እንደሚያደርጉ ይጠበቃል። ውድ ተመልካቾቻችን በዕለታዊው የዛሬ ውሎ ፕሮግራማችን ይዘንላችሁ የቀረብናቸው ዋና ዋና መረጃዎች እነዚህ ነበሩ። ከፕሮግራም ጋር አብሬያችሁ ቆይታ ያደረኩት እኔ አብዲስ አደፋር ነበርኩ። ከሌሎች የኬሎ ሚዲያ ፕሮግራሞች ጋር መልካም ቆይታ